ሰላም እንኳን ወደ ኢትዮ ባይብል ትሪቪያ የመጀመሪያው የዩቲዩብ ቪዲዮ መጣችሁ። ይህ በየሳምንቱ የምንለቀው የዩቲዩብ ቪዲዮአችን ሲሆን በየቀኑ ደግሞ በተለያዩ ፕላትፎርሞች ሾርቶችን 3 ጥያቄ የያዙ በየቀኑ እንለቃለን። ስለዚህ ፎሎ አድርጉን። ዩቲዩብ ላይ፣ ቲክቶክ ላይ፣ ፌስቡክ ላይ እንዲሁም ኢንስታግራም ላይ አለን። ሊንኮቹን ከስር እናደርግላችኋለን። ተከታተሉን። በየቀኑ 3 ጥያቄዎችን እንለቃለን። እናንተም ከኛ ጋር አብራችሁ መጽሐፍ ቅዱስን ጥያቄ እየመለሳችሁ አብራችሁ መማር ትችላላችሁ። ዛሬ በፈረንጆቹ አቆጣጠር ፋሲካ ሲሆን በኢትዮጵያ ደግሞ አቆጣጠር ሆሳዕና ነው። ስለዚህ በውጭ ሀገር ሆናችሁ የምትኖሩ እንኳን ለፋሲካ በዓል አደረሳችሁ። ዛሬን የምታከብሩ ኢትዮጵያ ላላችሁ ደግሞ በኢትዮጵያ አቆጣጠር ለምታከብሩ እንኳን ለሆሳዕና በዓል አደረሳችሁ እንላለን። የዛሬው ጥያቄዎቻችን በዩቲዩብ የምንለቀው 10 ጥያቄዎች ናቸው። ከዚህ ከሆሳዕና በዓልና ከፋሲካ ጋር የተገናኙ ናቸው። እስቲ ስንቱን እንመልሳለን ትላላችሁ? አብረን እናያለን። ወደ መጀመሪያው ጥያቄ እንለፍ። ኢየሱስ በውርንጭላይቱ ላይ ተቀምጦ ወደ ኢየሩሳሌም ሲገባ ሕዝቡ ምን እያለ ጮኸ? ሆሳዕና ለዳዊት ልጅ፣ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበረ። ማቴዎስ ምዕራፍ 21 ቁጥር 9ን ይመልከቱ። ኢየሱስ በመቅደስ የሚሸጡትንና የሚገዙትን ሁሉ ያስወጣውና የሻጮችን ወንበሮች የገለበጠው በየት ነው? በኢየሩሳሌም ቤተ መቅደስ ነው። ማቴዎስ ምዕራፍ 21 ቁጥር 12ን ይመልከቱ። ኢየሱስ እንዲሰቀል ያዘዘው ሮማዊው ገዢ ማን ነበር? ጲላጦስ ነበረ። ሉቃስ ምዕራፍ 23 ቁጥር 4ን ይመልከቱ። ኢየሱስ በተከሰሰበት ወቅት ሊቀ ካህናት ማን ነበር? ቀያፋ ነበረ። ዮሐንስ ምዕራፍ 18 ቁጥር 13ን ይመልከቱ። ኢየሱስን እንዲፈርድበት ካመጡለት በኋላ ጲላጦስ እኔ ከዚህ ጻድቅ ሰው ደም ንጹህ ነኝ ብሎ ምን አደረገ? እጁን ታጠበ። ማቴዎስ ምዕራፍ 27 ቁጥር 24ን ይመልከቱ። ኢየሱስን እንዲፈረድበት ወደ ጲላጦስ ባመጡት ጊዜ የጲላጦስ ሚስት ለጲላጦስ ምን ብላ መልእክት ላከች? ስለ እርሱ ዛሬ በሕልም እጅግ መከራ ተቀብያለሁና በዚያ ጻድቅ ሰው ምንም አታድርግ ብላ መልእክትን ላከችበት። ማቴዎስ ምዕራፍ 27 ቁጥር 19ን ይመልከቱ። ኢየሱስን ሊሰቅሉት ሲወስዱት በጭንቅላቱ ላይ ምን አደረጉለት? የእሾህ አክሊል አደረጉለት። ማቴዎስ 27 ቁጥር 29ን ይመልከቱ። የኢየሱስን መስቀል እንዲሸከምለት የተገደደው ሰው ማን ይባላል? የሰቅሬናው ሰው ስምዖን ይባላል። ማርቆስ ምዕራፍ 15 ቁጥር 21 እንዲሁም ማቴዎስ
ላይ ምዕራፍ 27 ቁጥር 32ን ይመልከቱ። በመስቀሉ ላይ ከኢየሱስ ራስ በላይ የተሰቀለው ጽሑፍ ኢየሱስን ማን አለው? ኢየሱስ የአይሁድ ንጉስ ነው የሚል ነበር የተሰቀለው። ማቴዎስ ምዕራፍ 27 ቁጥር 37ን ይመልከቱ። ኢየሱስ ከተሰቀለ በኋላ ጎኑን በጦር ሲወጉት ምን ፈሰሰ? ደምና ውሃ ፈሰሰ። ዮሐንስ ምዕራፍ 19 ቁጥር 34ን ይመልከቱ። ከነዚህ ጥያቄዎች ምን ያህሉን መለሱ? ኮሜንት ላይ አሳውቁን። የዛሬውን ቪዲዮ ከመጨረሻችን በፊት መጽሐፍ ቅዱስ ስለ ሆሳዕና በዓል ምን እንደሆነ የነገረንን አብረን እናነባለን። ማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 17 ያለውን እናነባለን። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፌጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ 2 ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜም የታሰረችን አህያ ውርንጭላም ከእርሷም ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዷቸዋል። በጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርትም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጭላይቱንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ፣ ሌሎችም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትንም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበር። ወደ ኢየሩሳሌምም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏልና እናንተ ግን የወንበዶች ዋሻ አደረጋችኋት አላቸው። በመቅደስም እውሮችና አንካሶች ወደ እርሱ ቀረቡና ፈወሳቸው። ነገር ግን የካህናት አለቆችና ጻፎች ያደረገውን ድንቃ ድንቅ በመቅደስም ሆሳዕና ለዳዊት ልጅ እያሉ የሚጮሁትን ልጆች ባዩ ጊዜ ተቆጥተው እነዚህ የሚሉትን አትሰማምን አሉት። ኢየሱስም እሰማለሁ፣ ከሕፃናትና ከሚጠቡት አፍ ምስጋናን ለራስህ አዘጋጅ የሚለውን ቃል ከቶ አላነበባችሁምን አላቸው። ትቷቸውም ከከተማ ወደ ቢታንያ ወጣ፣ በዚያም አደረ። ለዛሬ የነበረን ይህን ይመስላል። እናንተ ስንቱን ጥያቄ መለሳችሁ? በኮሜንት ላይ አሳውቁን። በሚቀጥለው ሳምንት የመጀመሪያ የመለሱትን 3 ሰዎች እንናገራለን። በየቀኑ ደግሞ ቪዲዮ 3 ጥያቄ ስለምንልክ ሾርት ላይ እዛ ላይ መከታተል ትችላላችሁ። በሚቀጥለው ሳምንት እስክንገናኝ ድረስ መልካም ሳምንት ይሁንላችሁ።